እሱ ደቀ መዝሙር የሆነው ሄኖክ ኃይሌ የተባለው ቅጥረኛ ደግሞ ያለውን እንስማ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምናየው የሥላሴ ስዕል ወይም የቅድስት ሥላሴ ስዕል የእግዚአብሔር ስዕል አይደለም። ይህንን በደንብ ማወቅ አለበት ማንኛውም ሰው። ስዕሉ የእግዚአብሔር ስዕል አይደለም የሚለው ቅድስት ሥላሴ ወይም ስሉስ ቅዱስ ነው የሚለው። ምን ማለት ነው? ልዩ የሆነች ሶስትነት ማለት ነው፣ ወይም ሶስቱ ቅዱስ ማለት ነው። ስለዚህ የተሳለው ሶስትነቱ ነው እንጂ እግዚአብሔር አይደለም። አይገርማችሁ? እንግዲህ በድምጽ የዛ የብርሃኑ አድማሴ አጥፍቼው ነው እንዳልኳችሁ። ቪዲዮ ያላችሁ ሰዎች አላችሁ፣ ልትሰጡኝ ስላልፈቀዳችሁ አልሰጣችሁኝም እንጂ ብዙዎቻችሁ አላችሁ ቪዲዮ። ይሄኛው ጭንጋፍ የሱ ቅጥረኛ ካቶሊክ ደግሞ ይሄው ያለውን ሰማችሁ አይደል?